በጣም ይከፋል። በጣም ይከፋል ነገር እንጃ ሰው እያለሽ አሸማር ከፎኒ ዳውት ታፊው ድረስ ተከኛ ክንድር ተነጋት ሰኒ ነጋገለ ተረቢ ሀነጋ ፍዳስን ላይ በገችሽ ተንት ነጋሉ ታዳ ነገኝ ከሰን ካምባ እየተያተው አኩማ ገርተኒ kino አመለስ ምትደቻኔ ጅራ ምኞት ባይ ገድቴ ጅርቲ ቦሲ ዋባይ ታቴ ጅርቲ ሶሶቤተን ኦፍትሺ ደብሴ ሚሳልኛ እንዴት ትረዩ የሮምሳኛኑ ወራቡ ፈደሰን ትረዩ ባይ ለመት ቶሎ ዋጫቱ ጅራ ነምን ያስብረታታይ ጅራ ገትቴፍ ነትቶለ ከናፍ ወራቡ ዲስኔ እኛ ተግዞኛል ሲል ወራቡ ፈደን ትረዩ ናት ሚጀቹ ዲዴ እናም ተረጋጋት ጅርቲ ተረጋግተሻላ ማቴማ እና አያመሙ ዋናራት ስምረገኝ ጅራ ነገኛ ነጋስ ናጋፈቱቲ ወልት ዴ ሰላም ናችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ያለላችሁ ደህና ነኝ። ያው አሁንም ያለውን ነገር አልተፈታም። ያው እንግዲህ ያለውን ነገር እናካፍላለን። ጋዲስ ካንቺን ጀምር አንቺ አንቺ ይበይና egaa saafii hojjete keenya dhugaa dubbachuuf aan dubbachuuf hin barbaanne waan kana waa tokko dubbachuuf feenni ture iyyuu garuu akkan dubbadhu gochaa jira wanti baay'ee jechuudha. Sababii abdii biraa bahaa jirru kun hundumtuu sababii eenyuti sababii niitii kinoo maraattu san dhugaa dubbachuuf ergashin mana sana dhufte nageenyi argamee hin jiru ture iyyuu. Nagaadhaan taa jirra fayyaa qabnaa ture iyyuu akkanatti manni suni baxabaxamee akkanatti addaan bittinnaa iyyuu hin geenyu ture iyyuu agaruu ergashin dhufte አዳም ብትኖፍኔ አኑላ አከባኑ ካንጎቻ ጁ እሽልማኝ ዱጋ ዱባቸው እንዴ ዮ መናባኒ ኩሽና ሰኒ ማልፍ ሴንቱ አነ ቆፈቲ ኩሽና ሴና ሴኑ ቀባ ከነራን ከናፈሞ እንዴ እሽንስ ከነቲ ወጀት እሽን ለቁቁለሱ ቀብድ ነው ለቁቁለሱ ቀብራ ለኮን ቀቡ ኩኒሜ ማነከኛ ገቲቴ ኑመቱ ቁልቁለ ከተባለ ነምኒ ብራጥ ፈኑ ቁልቁለሱ ገሩ በቃ ስነ ስርዓታን ታስገቢዳን ኦሶ ወልዱበኔ ወልቲ ወሊገለ እንደንደኛቱ ነገሮች አክዋን መንግስቲ ወይ ወፍቆተ ፍላት ጋርባችሁ ከቹ አመስተናንሞ አካሺ ያደሽቲ ኑ ኩፍኔ ኑ ረከቹ ዳይ ሰባሳኒ ለማኒ አብዲን አላት ነው ኢብራሂም ቤካኒ በከት ኩፈን እናርገተን ይየተት አናፋ ኑ ፋብዲ ወልቲ ነቃጅፍትሽኔ አከን አገላጅሩት ተቹ ጋርባችሁ እሽና አካስጎቴ ዳፍ ነው ሞሂን ኩፍኖ እሽና አዳን ወሎችስ ተደፍሞ ወሎለ ይናፍኑ እናራራምና ዱጋ ዱባቸው ነው ወልት ደብኔ ጋፍተው ወል ብረት ነው አርጉላን ለሰኔች አከረታ አዳን ብትኖፍነ ይናፍኑ አካሽት ገሩ ነው አካዳን ብትኖፍነ አፍኑ ማል በርባዴ ገቲቴ ገሩ አካሺ ዳፋማ ፍምልካየት ይጅራ ገሩ ወዳሁሞ ገናሺ አንገሽን ቦቼ ዋንጎቱ ወላቱ ሽጎቹ ከኛሞ ይናፉ ይችላል ሳፊው ደስተኛ አስብረታን ሎላፍ ኪንሞ መስልትንም አዲቃ ጅራ ገቲቴ namni biraalee seenuu danda'a akkasumas sagalee biraalee dhageessuu dandeessanii asirratti ifa masingaa fachaatuma na sababii abdii biraa bahaa jirru sababii nuti sababii niitii ajji maraatu saniitiin jechuudha bakka ትዝ ምልሽ ከሆነ ምኞት የሆነ ታይም ላይ እኮ የሆነ ካሜራ ያብዲና የላፕቶፑ ስልኩ ከቤት ወስዳ ነበር ያቺ ሴት ትዝ ይልሻል አይደል ወስዳ ምንድነው ያለችው ጋዲሴ ናት ለኔ የሰጠችኝ ጋዲሴ ናት ቤት እንደምገባ የፈቀደችልኝ እያለች ነው ብዙ ነገር እያወራች ነው ከካሜራ ጀርባ ብዙ ነገር እየተፈጠረ ነው ዱጋዱባቸው እሱ ካሜራ ነው እንጅራቴ ዋባየቱ ማማጅራ ዋን አንንጎን እኔ አሁን እዚህ ጋር ምለው እሷ ልጅ ባትመጣ ኖሮ ዛሬ እኛም አብድም አንለያይም ነበር የእውነት አስወጣት ጫልቱንና እንትናን አጅን አለያይታ አሁን እኛን ከእንትና ጋርም ከአብዲ ጋርም አለያየችን ደስ ይበላት በእውነት ይስፋላት ቤቱ ይሄው እኛ ሞተንላታል የዋናው መነሻው ምክንያቱ አንዱም ለኛ እሷ ነች አሁን ላይ ማለት ነው እሷ ባትመጣም ይሄ ሁሉ ነገርም አይፈጠርም ነበርና ቤተሰብ ያ የሷ እንትን ነው የሷ ነገር ነው እኛ እስካሁን ድረስ ከሱ ከአብዲ ምንድነው ያደረገችን እና ከባድ ነው ነገሩ በጣም ሰይጣን የሆነች ልጅ ነው ያመጣት እኔ እንጃ ብቻ በየትኛው ቀን እንዳገኛት ግራ እየተጋባ ነገር ሲጀመር እኔ ጤነኛ አትመስለኝም እውነት ለመናገር እኔ ነኝ ተቆጪ እኔ ነኝ አይለኛ ነው የምባለው እንጂ እሷ ጤነኛ አይደለች ሲጀመር ማለት ነው እንዴ እንደዚህ ሳያት ራሱ ታስፈራኛለች እውነት ለመናገር ማለት ነው አንቺ ማለት ነው ስለሆንሽ ነው አትማል ታጥታቴኙ አንታቲ ፈከነች እንደሰናጀች እንደሰሪገሩ ዋን ሁሉም ትሽዩ ነጅብ ሲሳል ጋርባችሁ በቃ ነበሰራ
ስራጅስቲ አሳሺ ጎቺሺ በቃ እንዴ ዋባይሺ እነሱ ስራጅስቲ አነ ዱጋድበቹ ታይ ጫልቱ ሁማ ህንቤት ነለክ ነው ትዳርሺ ትናዳም በጠበጤ ኢልሞ ሳኒሌ አከበከ ተቆት እንጉድ ፈነ ጎቺሲስቴት ነው ሾጅና ሰውጅና ከበር ባዲታ እንጅርቲ አጅንስ ሰነ መገሩ ሳለማኒ ተኩሞ ወል ማርገታ ዱጋድበቹ አናስብረት ለማረፍሱ ፎኪንሞ ዋብራፍ ሶንታኔ ገሩት በቃ ባይ ተኮል ከነገድ ሳጅሮ ሰበብ እሺቲ መነሰኒ በውህ ቀውት ለይወቹ በቃ ሰበብ እሺቲ አና ብቻ ተም በሚያተው እሽል ከምባሰን ከነና አጃይባ ጅራዳ አተው ገሩ አምስተናል ካሜራ ቸለተይ ላፕቶፕ ቸለተይ ቢልቢል ቸለተይ ኡጋድበቹ አን ጊዜ ሽንፍረትልህ እናገረ ጊዜ ከመለያ ከመለስ እንተልህ እናገረ አንስ ጀመር ምጮስ አስማቲ ወይ ቀብለት ባካት ሲጀመር ልታናን እሱ አመስ ለታናን አካ አብዲ ያዳጅሩ አካ ፍረተማ ተይፊጅሩ አናፊ ምኞት ወሊገለ አከዋን ሽዳፍ ሚያሰና ገዲ ባስኔ ከነኔ አብዲ ጎዶው ዳፋ ከስት ፈካቸ ጅራለት ፈካቴ ኑሞ ዋና አብዲ ፉኔ ኒቲ ሰኒፍ ከነኔፊ ማል አርገና ዳንጋፊን ከየማል ዋና አርገን ተቆ ጅራዳ ኢሳ ቱርጋፊ ነተሳጅራ ሁንዳፉ ገሩ ማጎቹን እንደንዳሙ አመስታላልሞ ቪዲዮ ከነላሉ እሺ እና ሁኒቲ መራቱንቱኒ አከ ያደ አማካት ያደ ከነት ሲፍ ምልካው ደንዳ ገሩ ጉያ ጋፍቶ ኮሞ ቦሴ ኢፋምል ጋፍቹ እሺ ነው ገቹ አከት አከብር ባደት ማነሰነ ከሰት በቃ አላፊ ማነሰኒ ታቴ እንዴ ሁለት እኮ የዛ ቤት አላፊ የሆነችው እሷ ናት አሁን ላይ ማለት ነው ከእንደዛ ኩሽና ግቡ ካልገባችሁ ካላጸዳችሁ ብቻ ለኛ እንትናችን ነው አሰሪያችን ነው እንጂ እንደዚህ ግቢ ውስጥ አንድ ለግቢ ውስጥ የምንኖርኝ ሰው አይደለንምና ብቻ ካሜራ ላይ የሚያልፈውን ነገር ብቻ ነው ቤተሰብ እናንተ የምታውቁት ከካሜራ ጀርባ ደግሞ ብዙ ነገሮች የሚፈጠሩትም አሉ እና ከዚህ በላይ ሁላ ያው አሁን ላይ እዛ ሆነን የገጠመን ችግር ደግሞ ስንወጣ ከዚህ በላይ ደግሞ ያጋጥመናል ብለን እንትን አንልም አንፈራም ሲጀመርም እግዚአብሔር ያውቃል ሁሉም ነገር ያው አንድ ነገር ሲሆንም ሲፈጠርም በምክንያት ነው አንዳንድ ነገሮች ሲመጡ ያው አስተምሮን ነው የሚያልፉት ብዙ ነገር ተምረንበታል ችግርም ደስታም ማግኘት ማጣት ሁሉንም ነገር አግኝተናል አተናልም እና ፈጣሪ ያውቃል አሁን ላይ ያለውን ነገርም እናልፈዋለን እግዚአብሔር ይመስገን ብዙ አሁንም ችግር የለውም ሀይዟችሁ የሚሉ ሰዎችም አሉ ግን ዞሮ ራሳችን እንችላለን እግዚአብሔር ይመስገን ቤተሰብ እናንተም ከጎናችሁ ሆናችሁ ካበረታታችሁልን እኛ በእውነት ብዙ እንትኖችንም እናሳያለን ችግር የለውም የደረስንበትንም አሁንም ያለንበትም ስንከራይም ስራ ስንጀምርም ሁሉንም ነገር እንትን እንላለን እናሳያችኋለን ቤተሰብ ግን እናንተ ብቻ ከጎናችን ነው እኛ የምንለው እናሳስበው ነገር እንደዛ ነው አኩማሽን ጀተ ጓዱበቸው ስንራ ካምበርባኑ ዋብራሱንታኔ አከከደና ነው ወተንበርባና አካመንቲ ከሰንቲ ኦርቶዶክስ ላይ ወረታተን ሙስሊም አለ ወረታተን ምትከሰንዩ አመኛ አከኑራ hinqaqqabne በከያኔሞ አከቀቀምኖ ቦሌወን ከኘለ ቦሌስከኛ ሁንዱም ተከሰኒ አከሱመስሞ ሃዶለ ከኛ ቦሌን ከኛ ወርኑ የኦድሮፋ ጅርተን ሁንዱም ተከሰኒ አከከደና ነው ወተን በርባና ዋብራኑቲ እሳን ገዲቲሞ ማልበርባና ላይክ ሼር አከኑ ወተን ለከና ማልፎ ጀተኒ አንጋ ወጃ ሀርገኔ ጂያን ማጣከኝ ፍረኔ አከስመስ ወጀኔ ኦቡቹ አመደ እንደኝት ድርቀማ ካኒ ስኑ ቀርቃሮ ቀብዳኒ ድርቀማም ትገሩ ገሩ ካስንጋፈቹ በርባኑ ማሎዳ አከላይክ ንጎቹን በተን በርባና አከስመስሞ ሼር ሊያከኑ ጎተን አከኑ ጀጀብ በርባና እኔ በጣም እየከፈኝ ያለው ምን እንደሆነ ታውቂያለሽ በሰዓቱ ባለፈው ወደ ኢትዮጵያ ሄዳለሁ ባልኩበት ሰዓት ቤተሰብ ሁላችሁም ያው ቪዲዮ ተሰርቶ ነበር አይታችሁ ከሆነ ሁሉንም ነገር ጨርሼ ነበር ኢትዮጵያ ለመሄድ ማለት ነው ይሄን ዛሬ ላይ ያለውበት ነገር ችግርም የማያጋጥመኝ አንደኛ ይሄ ነገር የሆነ ነገር እንደምደርስብኝ አንዲ ነው ምክንያቱም በሰዓቱ ሄዳለሁ ብዬ ነበር ወደ ኢትዮጵያ ሄዳለሁ ብዬ ሁሉንም ነገር ጨርሻለሁ ምንም ነገር የቀረኝ ነገር የለም ልክ ነገሮች ካለ በኋላ ፓስፖርቴን ወስዶ የደበቀብኝ ከስንት ቀን በኋላ አልፎ ያ ነገር በቃ ትቻው ማለት ነው ሳምንት 15 ቀን ካለፈ በኋላ ወሰጂው ከፈለግሽ ሂጂ ያለኝ ማለት ነው ያደረኩት ነገር ሁሉ ነገር ከልክሎኝ ማለት ነው ግን አሁን ላይ ደግሞ የዛኔ እዛ ኢትዮጵያ ሄጄ ቢሆን ምንም ነገር ይሄ ዛሬ ይሄ ሀዘንም መከፋትም ሰው የለኝም ብዬ ማልቀስ ምናምን እንትን አይልም ነበር ሁሉም ነገር ማለት ነው ግን አሁን ላይ እግዚአብሔር ይመስገን ያው በምክንያት ነው የከለከለኝ ያው ዛሬ ላይ አትጅም ብሎ እንትን ብለ ብቻ ፈጣሪ ያው ለበጎ ነው ሁሉም ነገር ያደረገው
ብቻ አይ እግዚአብሔር ይስጠው በእውነት ብቻ አላውቅም። እኔ ምን ማለት ሁላ ግራ እየገባኝ ነው እግዚአብሔር ነው። እና ከባድ ነው ነገሮች። አሁን እኛ ስሜታዊ መሆን የለብንም፣ ተናዳጅ መሆን የለብንም። ሁሉም ነገር እስካልፍ ያልፋል ነው መቻለው፣ የማይቻል ነገር የለም። ሰው ሆኖ ደግሞ የማይሳሳትም ሰው የለም ሲጀመር ማለት ነው። እኛ ፍጡር ነን፣ እንሳሳታለን። ከስህተታችን ደግሞ እንታረማለን። ተመልሰን እንዳዲታደሰን ደግሞ ኖርማል ሌላ ሰው እንሆናለን ማለት ነው። ያ ማለት እኛ እዚህ ጋር ያለፈውን ሳይሆን ወደፊት መሆን ያለብንና ማድረግ ያለብንን ነገር ብቻ ነው ማሰብ ያለብን። ገባሽ አይደል? ምንት አሁን አንቺ እውነት ነው ወደ ሀገር ተመልሰሽ ብዙ ነገር አለ፣ ብዙ ህልም ነበርሽ፣ ብዙ ሀሳብ ነበርሽ። ከዛ ሁሉ ያስተናከለሽ ማን ነው? አብዲ ነው። እንዴት ነው ለምንድን ነው በሚለው ከሆነ ደግሞ እሱ ያው ከሱ እንደማትለይ ስለፈለገ አብረናችን እንደሚቀጥል አይደለም ከሱ እንዳለ ይፈልገው ከሆነ ታዲያ አሁን ላይ አውጥቶ ሰጠረንስ? አው እኮ እሱማ ትክክል እኮ ነው እኮ። ለዚህ ነው ማለት ብቻ እኔ ክፉ ነገር መናገር አልፈልግም አሁን ላይ የእውነት እግዚአብሔር ይመስገን። አሁን ላይ እኛ ያለነውን ችግር ሳይሆን ማየት ያለብን መጀመሪያ ላይ ያው ችግር ላይ በነበርንበት ሰዓት አለው ብሎ ስለደረሰን ብቻ ያው ያን ነገሮች ነው ማየት ያለብን በሚለው ነው እንጂ ትክክል ነው። እሱነትሽን ያልሽው እኮ እርግጥ አው ያን ቀን ቅሪ አትጂ እንደዚህ ሁኚ በዚህ ውጪ በዚህ ግቢ ብሎ ከዛ በላይም ደግሞ ፓስፖርትሽን ባይደብቅሽ ኑሮ አንቺ ያለሽው ኢትዮጵያ ሀገርሽ ቤተሰብሽ ማልና ብዙ ነገር ላይ ደርሰሽ ሊሆን ይችላል። ግን ደግሞ አንዴ ያለፈ ነገር አልፏል። እንዳልኩኝ እሱ ወይ ከጎናችን አብረን እንደምንሆን እንዳንለያይ ፈልጎ ሊሆን ይችላል። አሁን ላይ ደግሞ የተፈጠረ ያለ ነገር ሌላ ነገር ነው። አኩማ ሀገር ተዳው ስታፊው ደስተኛ ወንዳሁ ዋንደር በያኔ ዋን በለስ ነው ሰነስ ያኔ ኦፍ ሚዱ ያደ እንታን ከቸፍሲሱ እንበርባችሁ ይችላል ዋንተ ደርቤ ጅራ እሳ ሁንዱራ ከነሰረይፋችሁ ቀምና የደተና ቢቃ በገቲ ተይፉ እና ዋቃ ገዲት ሞስ ካስንጋፈችሁ በርባኑ አከለ ጀጀቤስ ተራከስ መስሙ ላይክ ሸራክኑ ጎተን በርባና ያደው ቀባተለ ኮሜንት ላይ ከኑ በሪስታን በርባና ዋን በርባደኑ ጋፈችሁ እንዲሰኒ ሰኒ ዴብስና የመጣ ራሴን እየተቆጣጠርኩ ለምን እዚህ ጋር ምኞቱን በጣም ተከፍታለች፣ በጣም አዝናለች፣ በጣም በቃ እንጂ መጥፎ ሙድ ውስጥ ነው ያለችው። ሁለታችንም ደካማ ከሆነ ደግሞ በቃ እንጂ አላውቅም መውደቃችን የማይሆን ቦታ ይሆናል ብዬ ነው ራሴን እየተቆጣጠርኩኝ ያለሁት ማለት ነውና እኔ በቃ ሴት መሆን የሚጠላውት አሁን ላይ ማለት ነው። ወንድ ብሆን እንደፈለኩኝ ከማንም ሰው ጋር ማደር እንደፈለኩኝ መዋል በቃ እንደፈለኩ ሆናለሁ። የትም ብሄድ ምንም አልሆንም ማለት ነው። ሴት ልጅ ግን በጣም ብዙ ነገር አላት። በጣም ማይሆን ቦታ ትወርቃለች። እንጃ አላውቅም ሰው ራሱ አይረዳትም አይደለም። እኔ አሁን ላይ እኔ በጣም የከፋኝ ቤተሰብ እሱ እንትን ማለቱ ከአብዲ ጋር መለየታችን ችግር የለውም ያጠነክረናል። ግን የከፋኝ ነገር አሁን ላይ ሰው በሌለኝ ሰዓት ውጡ ብሎ እንግዲህ የማቱ ሰው ያለውን ነገር ሰምቶ ውጡ ብሎ ከቤት ማባረር ማለት እኔ እንጃ። ግን እኔም አስቤው ነበር አንድ ቀን እንደሚያባረረን አውቀው ነበር። ምክንያቱም ያው በትንሹም በትልቁም ነገር ሂዱ ውጡ አልፈልጋችሁም ፍራንክ እንኳን ሰርተንበት ሂዱ ውጡ አልፈልጋችሁም ነው እያለ የነበረው ማለት ነውና ያው አንድ ቀን መውጣቱ አይቀርም ነበር እና የከፋኝ እኔ ከሱ መለየት አይደለም ግን ሰው በሌለን ሰዓት ሂዱ ውጡ ብሎ ምንም አንዳንዴ እኮ ሰው ነግሮ በቃ ከዚህ በኋላ ሂዱ እኔ አልፈልጋችሁ ምናምን ብሎ መጀመሪያ አስጠንቀው ብናገር የሆነ ነገር ልናደርግ እንችላለን። ግን ሳላስብ ምንም ሳንዘጋጅ ሂዱ ውጡ ብሎ ማባረር ብቻ እሱማ በጣም ይከብዳል። እውነትሽን ነው። አሁን እኔም በጣም የተሰማኝ እሱ ነው አንድ ማለት ነውና ከማንም ከምንም የሚረዳን አብዲ ብቻ ነው ብዬ ነበር የማስበው። በቃ እንጃ አላውቅም እዛ ጋኛ እንጃ እስከዛሬ ያለን ቅርርብነት በዚህ በአንድ ጊዜ የሚያራርቀን ነው ብዬ አስቤ አላውቅም። እውነቴን ነው የምለውና ብቻ ግን አላውቅም። አሁን ላይ ራሱ አሁን የት እንደምናድር አናውቅም፣ የት እንደምንሄድ አናውቅም። አዎ ቤትም እንደዚህ እንደቀላል አይገኝም። አሁን ላይ በጣም የሚያስጠላ ነገር ቢሆን ይሄ ነው እና አገራችን አይደለም ያበሻ ቤት አይደለም የምንከራየው፣ የአረብ ቤት ነው የምንከራየው። እንዲሁም ደግሞ በዘለግ ብዙ ፕሮሰስ ያስፈልጋል። አረብ ቤት እንግዲህ ለመከራየት ስንፈልግ ወረቀት ምን እኔ እንጃ ብቻ ግን ከባድ ነው። ምን ማድረግ እንዳለብን አሁን ላይ እሺ ልብሳችንን ሰው ቤት አስቀምጠናል፣ ግን እኛ ደግሞ የት ነው የምንቀመጠው? አሁን ላይም ሰው ላይ መቀመጥ በጣም ከባድ ነውና እንዴት ማድርገን ያው ቤት እንከራያለን። ብቻ ከዚህ በኋላም ያለውን ቪዲዮ ያው ሁላችሁ ቤተሰብ የምታውቁት ይሆናል።
ብቻ ከዚህ በላይ ደግሞ ማውራት እስከምከብደኝ ድረስ የእውነት ምን እንደማወራችሁ ለግራ እስከምገባኝ ድረስ ነው እያወራሁ ያለሁት ማለት ነው። አሁን ለምን እንደምልም ሁላ አላውቅምና ሐሳቤ እዚህ ጋር ቪዲዮ እንትን እያልን እየሰራን ሳይሆን ሐሳቤ በቃ አላ ምንድነው የምንሆነው የት ነው የምንሄደው ምናምን ብዬ ነው እዚህ ጋር አሁን ላይ እያሰብኩ ያለሁት። የምር ምን እንደማወራው ሁላ እኔ እንጃ ብቻ አላውቀውም። ቤተሰብ dhugaa dubbachuuf daawwataaf hordoftoota keenya akkuma isin jette amma nama hin dhabne jechuudha. Nama nu cinaa dhaabbatu hin dhabne ammas taanaan kottaa nu bira bulaadha hanga mana kireeffatanitti hanga immoo akkasumas ammashaachatanitti nu bira taa'aadha warri nun jedhan baay'eetu jira. Garuu ammas immoo deebinee namarratti bahaa ta'uu hin feene beektu bakka baay'ee nama jibbisiisa. Akka mana amma bakka arrafanu qabnu tokko lakki rakkoon qabu nu fanni keenya bicha akkasum bira taa'uu barbaanna malee rakkoon qabu naamin jenneet nama sana biraa deemne jechuudha malee ብዙ ሰው እኔ ጋር ሆኖ ከኛ ጋር ሄደሩ ለጊዜው ቤት እስከምትከራዩ ማንንም ጋር ነው እያሉን ነበር አይደል? ማንንም ጋር ነው። አዎ ግን አሁንም መጎዳት ነው መጎዳታችን አይቀርም ማለት ነው። ለምን አንድ እያል ሁለት እያል በጣም ልንዋደድ በጣም ልንስማማ እንችላለንና እኛ ጋር ቆዩ ቤት ክራይ ከምትከፍሉ ልክ እኛ ጋር ብትሆኑ ይሻላል እስከምንባል ድረስ እንደርስም እንችላለንና ያ ነገር ደግሞ እንደሚፈጠር አንፈልግም። ካሁኑ ችግሩንም ሁሉንም ነገር መቋቋም እንፈልጋለን። ለዛ ብለን ነው አንፈልግም አጋሽ አንፈልግም እዛ መኖር ማለት ሰው ቤት ማደር አንፈልግም ብለን ራሳችን አሳምነን እየሆነ የምናርፍበት ቦታ ያለን ይመስል አንፈልግም እስከምን ድረስ ደርሰናልና አሁን ላይ ግን አሁን የት እንደምናድር አናውቅም። እኔ እንጃ አላውቅም። ብቻ ፈጣሪ ከኛ ጋር ይሁን ነው። ለአሁን ግን ያ አዲቃ ነው እንግዲህ ተቀምጠን ትንሽ ያው እረፍት እያደረግን ነው። ምሳን በልተናል። ያው በድጋሚ እንቀርጻለን ብዬ ነበረ ግን እዚጋ ብዙ ሰው ስላለ ነበረ የተውነው። ብቻ ግን መልካም ነው እላችኋለሁ። ያው እኛ ለመሳወቅ የፈለግነው እዚህ ጋር ምንድነው ከአብዲ ቤት መውጣት እስከምንወጣ ድረስ ያደረሰ ማናት እቺ የአጂ ሚስት ናት። በቃ አሁንም ቢሆን ደግሞ እሷን ማትተው ከሆነ በእንደዚህ አይነት ነገር አንድ ችግር ቢደርስልኝ እንደው ፈጣሪ እሷን አይተዋት። የምር እኔ እውነቴን ነው የምላችሁ። በቃ እንዴ ሰው በዚህ ልክ ሰውን መጥመድ ምንድነው እንዴ? ከዚህ በፊት ታቀናለች እቺ ሴትዮ። ሲጀመር ፊት ላይ የሚሸፈነው ነገር ከራሷ አውጥታ አጣጣም። ሲጀመር ማናት እሷ? ምንድናት እሷ? የምር ኖርማላ ፊቷን አይተሽ ታውቂያለሽ? አይቻላም ማለት እንዴታውን በካሜራ ብቻ ሳይሆን ያው በእንትን በአካልም እንደዚህ ነው ሸፍናለሁ። ምግብ እንኳን ለመስራት ክችን ስትገባ ፊቷ ተሸፋፍና ነው የምትገባው። ምን አይነት እንደሆነች ከአይኗ ውጪ ሌላ ነገሯን የምናውቀው ነገር የለም እኛ። አዎ እንዴ ማቻ አሁን ላይ ካሜራ ላይ ቪዲዮ ላይ እንደዚህ ወተን ሚዲያ ላይ እንደዚህ አድርጋለሁ ምናምን ብለን የምንናገረው ነገር የለንም። ማውራትም አንፈልግም አሁን ላይ ብቻ ምክንያቱ እሷ እንደሆነች ነግራለች። እና ቤተሰብ ከዚህ በኋላ ያለውን ነገር ሁሉንም እናሳውቃችኋለን። ከኛ ጋር ሁኑ፣ ከጎናችን ሁኑ። ስለኛ ደግሞ ብዙ የምትጨነቁ ሰዎች አላችሁ። የምር ከልብ እናመሰግናለን። ክበሩልን። የኛ ጭንቀት የሚያጨንቃችሁ አላችሁ። እናመሰግናለን። በእውነት እናመሰግናለን። በጸሎታችሁ አትለዩ። እናመሰግናለን ቤተሰብ። ያው ያለውን ነገር ሁሉ እናሳውቃለን። ብቻ አዳቀም የእውነት ለመናገር እኔ እንጃ በጣም ይከፋል። በጣም ይከፋል ነገር ሰው እያለሽ ነው እንዳለሽ ሰው መሆን በጣም ከባድ። የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳው ሊገባኝ አልቻለም። አትሂጂብኝ ውዴ ያወኩ